ፍርሃትን አትቀበል ቀጥ ብለህ ሂድ አላማህን ተከተል ማንንም ሰው እንዳትሰማ መላእክቶች አሉ ከጀርባህ ማለት ነው ሰምታችኋል ያም እንደዛ ነው ሰማችኋል እዚህ ጋር ምላሽ ለሚፈልጉ ሰዎች የተነገራችሁ ነው ያ ብዙ ጊዜ አስረድቷል ጉግል ማድረግ ትችላላችሁ ይሄ ነው መልእክቱ ስለዚህ ፎር ፋሚሊ አለን የብዙዎቻችን ዕውቀት የሚመጣው ስላነበብን ብቻ ሳይሆን ከመላእክቶቻችን የሚላክልን መልእክቶች አሉ በቃላት መልክ ሆነው ይደርሱናል እኛም እንናገራቸዋለን እነሱ ቃላቶች ናቸው ህይወታችንን የሚቀይሩልን ስለዚህ መላእክቶቻችን እንስማ ሰው ሳይሆን መላእክቶቻችን ነው መስማት ያለብን ተረዳችሁኝ ሰው ከሰማህማ በለጥከኝ ብሎ የማይጠቅም ምክር ይመክርሃል ከመንገድ እንድትወጣ አንዳንድ ሰው ደግሞ አንተን አለማድነቅ ከዓላማ ማስወጣት ይመስለዋልና በሰው ጥገኛ መሆን አትችልም በመላእክቶች ግን ጥገኛ መሆን ትችላለህ እነሱን ይዘህ ደፍረ ወደፊት መቀጠል ትችላለህና ይህ መርህ እኔ ህይወቴ ቀይሮልኛል ከምታስቡት በላይ Thank you so much በጣም እናመሰግናለን thank you so much ወንድማችን ኑሮ ለከባረልን አንተ ገና ብዙ ነገር እንጠብቃለን ብዙ ገና አድሪክ ይሰራል ሳምንት ማለት ነው እውነቴን ነው የምላችሁ በቃ ቀውጢ ነው የምናደርገው በደስታ ነው የምላችሁ ጠብቁ በቃ በጣም በቃ ታሪክ ነው የሚሰራው እንደረለን አባታችን ታይቶ ማይታወቅ እኔ ከተወለድኩ ጀምሮ እንደዚህ አይነት ነገር እንደውም አድርጌ አላውቅም ይሄ ትልቅ ነው በቃ ይሄ ትልቅ አናውንስመንት ነው እና ፎር ፋሚሊ ደግሞ የራሳችሁ ኢንትራንስ ይኖራችኋል በነፃ የምትገቡበት ኮድ ይሰጣችኋል ወዴት ነው የምትገቡት ገና ሰርፕራይዝ ነው የሚሆነው አናውንስመንት ጠብቁ ተአምረኛ ታሪክ ይሰራል እናመሰግናለን we are ready also we are ready እወዳችኋለሁ ደህና ደሩልኝ ሁላችሁ እግዚአብሔር ካንተ ጋር ይሁን እኔም እወዳችኋለሁ ኦኬ love you all so much bye እና በቃ እንወዳለን አዶኒ